ሰላም ወገኖቼ፣ ይህ ወርድ ሚዲያ ነው። ወርድ ሚዲያ የእግዚአብሔርን ቃል የምንማማርበት የእግዚአብሔርን ቃል የምናጠናበት ሚዲያ ነው። ባለፈው በፍጥረት ዓለም ውስጥ እግዚአብሔር አምላክ ሰማይና ምድርን ፈጠረ። ከሰማይና ምድር ፈጥሮ ከዚያ ቀጥሎ ያሉትን ፍጥረቶች እያየን ሶስተኛ ቀን ላይ ደርሰን ነበር። እግዚአብሔር አምላክ በሶስተኛ ቀን የፈጠረው በምድር ላይ ሕይወት ያለውን ነገር እንደፈጠረ ተመልክተን ነበር። ለመጀመሪያ ጊዜ እግዚአብሔር ሕይወት ያለው ነገር አትክልቶችን በምድር ላይ እንደፈጠረና እንዳበቀለ አይተን ነበር። ዛሬ ደግሞ በአራተኛው ቀን ወይም በአራተኛው የፍጥረት ዓለም ውስጥ እግዚአብሔር በአራተኛው ቀን የፈጠረው ፍጥረት እሱን እናያለን። እግዚአብሔር አምላክ በአራተኛው ቀን የፍጥረት ስራ ውስጥ የፈጠረው ሁለት ታላላቅ ብርሃንን ነው። እነዚህን ሁለት ታላላቅ ብርሃን እግዚአብሔር ሲፈጥር ቀንና ሌሊትን ለመለየት ነበረ። እነዚህ ሁለት ታላላቅ ቀኖች ቀንና ሌሊት የሚለዩ እግዚአብሔር አምላክ ሁለት ታላላቅ ብርሃንን ፈጠረ ይላል። እነዚህን ሁለት ታላላቅ ብርሃንን ፈጥሮ በሰማይ ላይ በጠፈር ላይ አስቀመጣቸው ይላል። ሁለቱም ወደ ምድር ከጠፈር ያበራሉ። እነዚህ ሁለት ታላላቅ ብርሃናት ወደ ምድር ሲያበሩ ፀሐይ ቀን ያበራል፣ ጨረቃ ደግሞ ሌሊት ያበራል። ቀኖቹም ቀንና ሌሊት በዚህ ተለዩ። ፀሐይ ቀን፣ ጨረቃ ሌሊት። ስለዚህ እነዚህ ሁለቱ ታላላቅ ብርሃን ቀንና ሌሊትን ለመለየት እግዚአብሔር ፈጠራቸው። ፀሐይ ለምድር በምድር ላይ ላለው ፍጥረት ሕይወት ላለው ነገር ሁሉ እጅግ በጣም አስፈላጊ ነው። ለተክሎች ያስፈልጋል። ተክሎች ምግባቸውን ለማዘጋጀት የፀሐይ ብርሃን ያስፈልጋቸዋል። ሰዎች ከበሽታ ሰውነታቸውን ለመከላከልና ለመጠንከር የፀሐይ ብርሃን ያስፈልጋቸዋል። ቫይታሚን ዲ ለማግኘት የፀሐይ ብርሃን ያስፈልጋቸዋል። ፈርጀ ብዙ የፀሐይ ጥቅም አለ ሕይወት ላለው ነገር በሙሉ። ስለዚህ ፀሐይ ቀን እንዲያበራ፣ ጨረቃ ሌሊት እንዲያበራ እግዚአብሔር አስተካክሎ ጨርሶ ብርሃንን ፈጠረ። እነዚህ ሁለቱ ፍጥረታት ወይም ደግሞ ታላላቅ ብርሃን እግዚአብሔር አምላክ በፍጥረት ዓለም ውስጥ በአራተኛ ቀን የፈጠራቸው ናቸው። ፀሐይ ቀን እንዲያበራ፣ ጨረቃ ሌሊት እንዲያበራ አድርጎ የፈጠረው ፈጣሪ እግዚአብሔር ብቻ ነው። ጨረቃና ፀሐይን አፈራርቆ ወይም ደግሞ ጨረቃን ወደ ቀን ፀሐይን ወደ ሌሊት መቀየር የሚችል ማንም ኃይል ያለው የለም። እግዚአብሔር ቀንና ሌሊት እንዲያበሩ እንደሰራቸውና እንደፈጠራቸው እስካሁን ድረስ እግዚአብሔር እንዳደረገላቸው እንደዚያው ፀሐይና ጨረቃ በተሰጣቸው ጊዜ እያበሩ ይኖራሉ። ቀንና ሌሊትን እየለዩ ይኖራሉ። ስለዚህ ፀሐይና ጨረቃ ወይም ደግሞ ብርሃን የተፈጠሩት በእግዚአብሔር የፍጥረት ዓለም ውስጥ በአራተኛው ቀን ነው። በዘፍጥረት 1:16 ዘፍጥረት 1:14 ላይ ሄደን ስናይ እግዚአብሔር አምላክ ብርሃናትን ፈጠረ ይላል። የእነዚህ ብርሃን አገልግሎት ደግሞ ለምልክት፣ ለዘመኖች፣ ለዕለታት፣ ለዓመታት ምልክቶችም ናቸው ይላል። ከዋክብትም በዚሁ የብርሃን ፈጠራ ውስጥ አብረው ተፈጠሩ። ሰዎች እነዚህን ነገሮች ለምልክቶች ይጠቀማሉ፣ ለዓመታት ለምልክቶች ይጠቀማሉ፣ ለዘመን አቆጣጠር ይጠቀማሉ። ለእነዚህ አገልግሎቶች ሁሉ እነዚህ ታላላቅ ብርሃን ይጠቅማሉ ማለት ነው። እግዚአብሔር አራተኛው ቀን ላይ ብርሃንን ከፈጠረ በኋላ በአምስተኛው የፍጥረት ስራው ውስጥ ወይም ደግሞ በአምስተኛው ቀን እግዚአብሔር የፈጠረው ሌላ ነገር ነው። በአምስተኛው ውስጥ ወይም ደግሞ በአምስተኛው ቀን ውስጥ እግዚአብሔር የፈጠረው በፍጥረት ስራው ውስጥ እነዚህን ፈጠረ። የሚንቀሳቀሱ ሕይወት ያላቸው የሚራመዱ ከቦታ ቦታ የሚሄዱ ሕይወት ያላቸውን ነገር እንደገና በአምስተኛው ቀን ላይ ፈጠረ። እናስተውል። ሶስተኛው ቀን ላይ እግዚአብሔር አምላክ የፈጠረው ሕይወት ያለው ነገር የማይንቀሳቀስ ተክል ነው፣ ወይም ደግሞ ተክልና ቡቃያ ነው። ፍሬ የሚያፈራ ግን የማይንቀሳቀስ ምድር ላይ ያለ ነው። በአምስተኛው ቀን ሕይወት ያለው ነገር እግዚአብሔር ሲፈጥር የሚንቀሳቀስ እግር ያለው የሚሄድ ክንፍ ያለው የሚበር በሰማይ በምድር በየብስ ውስጥ በውሃ ውስጥ የሚንቀሳቀሱ ሕይወት ያላቸው ነገሮችን እግዚአብሔር በአምስተኛው ቀን የፍጥረት ስራ ውስጥ ፈጠረ ይላል። ክንፍ ያላቸው ወፎች ተፈጠሩ፣ በሰማይ ላይ የሚበሩ እግር ያለው የሚራመድ ፍጥረት ተፈጠረ።
በየብስ ላይ የሚራመድ በውሃ ውስጥ ክንፍ ያለው አሳ ተፈጠረ። በውሃ ውስጥ የሚኖር የሚሳብ ማንኛውም ሕይወት ያለ ነገር በአምስተኛው ቀን ውስጥ ተፈጠረ። እንስሳቶች በአምስተኛው ቀን ውስጥ ተፈጠሩ። አዕዋፍቶች በአምስተኛው ቀን ውስጥ ተፈጠሩ። አሳዎች በአምስተኛው ቀን ውስጥ ተፈጠሩ። ማንኛውም ሕይወት ያለው የሚንቀሳቀስ እንስሳና አዕዋፍ በአምስተኛው የእግዚአብሔር የፍጥረት ስራ ውስጥ ተፈጠረ። በመጨረሻ እግዚአብሔር አምላክ በስድስተኛው ቀን የፍጥረት ዓለም ውስጥ የፈጠረው በአምሳሉ የሰራው ሰውን ነው። ስድስተኛው የፍጥረት ቀን ወይም ደግሞ በፍጥረት ቀን ዓለም የመጨረሻው የእግዚአብሔር የፈጠራ ወይም ደግሞ የመፍጠር ስራው የመጨረሻው ቀን ስድስተኛው ቀን ነበር። እግዚአብሔር ዓለምን በስድስት ቀን ነው ፈጥሮ የጨረሰው። በስድስተኛው ቀን የመጨረሻው የፍጥረት ስራ ውስጥ ግን የፈጠረው እግዚአብሔር ሰውን ነው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር እንዲህ አለ፣ ሰውን በምሳሌያችን እንፍጠር አለ። እግዚአብሔርም ወንድና ሴት አድርጎ ፈጠራቸው ብሎ ይለናል። እግዚአብሔር አምላክ ሰውን በስድስተኛው ቀን ሲፈጥር፣ ወንድና ሴት አድርጎ ሲፈጥር ፍጥረትን በሙሉ እንዲገዛ፣ እንዲያስተዳድር፣ እንዲመራ፣ ዓለምን እንዲቆጣጠር፣ ይሄንን ዓለም ይሄንን ምድር እንዲሰራ፣ እንዲያበጅ ሙሉ ኃላፊነት ሰጥቶ ነው። እግዚአብሔር ባረካቸው ይላል። ሰውን ወንድና ሴት አድርጎ በአምሳሉ ከፈጠራቸው በኋላ እግዚአብሔር ባረካቸው ይላል። የምድርን ፍጥረት በሙሉ ግዙ አለ። ግዙ፣ ይህን ፍጥረት በሙሉ ግዙ። በምድር ላይ የበቀለውን አታክልት ተመገቡ፣ ለደስታ ይሁንላችሁ፣ ለሰላም ይሁንላችሁ፣ ለበረከት ይሁንላችሁ አለ። እግዚአብሔር አምላክ ለሰው ስልጣንን ሰጠው። ይህንን ዓለም በዓለም ውስጥ ያለውን በሙሉ እንዲገዛ፣ እንዲያስተዳድር፣ እንዲያበጅ፣ እንዲጠብቅ ከስልጣን ጋር ነው በመጨረሻው ፈጥሮ ከመጀመሪያው ጀምሮ እስከ ስድስተኛው ቀን ከሱ በፊት የነበሩትን ፍጥረታት በሙሉ እንዲመራ፣ እንዲያስተዳድር እግዚአብሔር አምላክ ስልጣን ሰጥቶ እግዚአብሔር አምላክ ሰውን በመጨረሻው ቀን ፈጠረው ይላል። ሲፈጥረው በአምሳሉ ሰራው። ሌሎቹን ፍጥረታት በቃሉ ፈጠራቸው፣ ሰውን ግን በእጁ ሰራው፣ በአምሳሉ ሰራው። ሌሎቹን ፍጥረታቶች እየፈጠረ ሲያኖራቸው፣ ሰውን ግን በአምሳሉ ፈጥሮ በአፍንጫው የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ ሰው የእግዚአብሔርን እስትንፋስ የተካፈለ፣ ስልጣን የተሰጠው፣ ባርኮት የተሰጠው፣ ገዥነት ማስተዳደር የተሰጠው፣ ከእግዚአብሔር ኃይል የተሰጠው ነበረ። ምድር ላይ እንዲቆይ፣ ምድርን እንዲገዛ፣ እንዲያስተዳድር ልዩ ስልጣን የተሰጠው ሰው ነበረ። ብዙ ተባዙ ምድርንም ሙሏት ያለው እግዚአብሔር ነበረ። እንግዲህ በዚህ መሃል ነው እግዚአብሔር ይህንን ፍጥረት ሁሉ ፈጥሮ ለሰው ከሰጠው በኋላ ከስድስተኛው ቀን ዓለም ተፈጥሮ ሰውም ተፈጥሮ ካለቀ በኋላ ከዚያ የቀጠለው የሰው ውድቀት ነው። እሱን ደግሞ በሚቀጥለው የትምህርት ጊዜያችን እግዚአብሔር ከፈጠረው ፍጹሙ ዓለም፣ ንጹሑ ዓለም ለሰው ከሰጠው ከዚህ ፍጥረት በኋላ ሰው ምን ሆነ? እንዴትስ እግዚአብሔር ከዚህ ከመልካሙ ገነት ከሆነው ምድር በምን ምክንያት ሰውን አባረረው የሚለውን በሚቀጥለው የትምህርት ጊዜያችን እናያለን። እግዚአብሔር አምላክ አብስቶ ይባርካችሁ። ተባረኩ።